እና ከባድ ነው በጣም ከባድ ነው። እኔ ባልፈምስ ያልኩበት ታይም የሆነ ምን አገባኝ የሆነ ነገሮች እንዴ የምሬን ነው የምልሽ። አሁን በመጨረሻም ሴቶቹ አሸንፈዋል። በህዝብ መዋኛ ገንዳ ሴቶች ያለጡት ማስያዣ መዋኘት እንዲችሉ ተፈቅዶላቸዋል። ሰላም ዩቲዩብ እንዴት ናችሁ? አሁን በድጋሚ ተመልሻለሁ። በተለመደው እንግዲህ የቲክቶክ አነጋጋሪ ቪዲዮዎችና አስቂኝ ቪዲዮዎችን በዚህኛው ቪዲዮ እንመለከታለን። ለዚህ ቻናል ግን አዲስ ከሆኑ በቅድሚያ ሰብስክራይብ ማድረጉን እንዳትረሱ። አይነ ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ቪዲዮ እንሂድ። እንዴ ምን እያለ እንደሆነ ግን ያውቃል። እኔ ያው የጻላት ድፈቶች እኮ ወላጆቹ ራሱ አሁን በቃ ሂድሽ ተወዳደር ብለው ላኩት። እንዴ ሁሉ ሳትጮምናል። ኧረ ተው ግን ኧረ እባካችሁ ዝም በሉ። ወይኔ ዳጊ ተንቀሳቀሱ። እውነቷን ነው። አትደባደብ ይቀራል እንዴ እኮ አሁን ጩጬ ነው ልጅ እኮ ግን ከዳጊ ፊዚካል ጋር ይቀጠቅጠዋል። ጭራሽ ልምድ አለው። አንድ ሁለት ጀምሩ። ሴዶ አየሽዋ ውበቱ እንዴት ነው ደስ የሚል። እኔ ግን ሴዶ እናትሽ እኔ ንግግሩ ራሱ የረብሽ እዚህ ጋር ደረቱ ላይ እኔ እሱ የኔ ነው። ኧረ እኔ መጀመሪያ አይቼው ስንት ነገር አንቺ ባልሽን ትቀሚያለሽ አንቺ ዋሮ በላ ውሻ አንቺ በጣም ሰው በላ ነሽ። ሌባ ነሽ አንቺ። ከአንቺ ጋር ራሱ ጉልበትና ራሱ አያስፈልግም። ውሻ ምን አይ ቆሻሻ ፀጉርሽን ኧረ ፈረም ልጅ ነው። የሴቶቹ ፋይትማ እንደዚህ አታጣጥላ። ገዳ አበደ ነው። ቡና አፍልቶ ነው እዛው የሚጣሉት። ልጁ ምን አለው? ጤናና እስከ ዛሬ ድረስ ጠብቆ ያቆየው ድንግል። ቤተሰቦቹስ እንዴት ናቸው? እግዚአብሔር ይመስገን ደህና ናቸው። አቋሙስ የፖለቲካ ነው? ሱስ አለበት? አዎ። በጭራሽ ጓደኛችሁ ሽምግልና መላክ የለባችሁም። እዛው አጣልታችሁ ይመጣው። የሆነ ገርል ፍሬንዱን ምናምን ይዞ ነው መሰለኝ ላይክ ጥሩ ጊዜ ለማሳለፍ ወደ አንድ ሩም ለመያዝ ሲሄዱ ከዛ እሱ ጥሩ ጊዜ ማለት አይ ስላልገባኝ ነው። ጥሩ ጊዜ ስትይ አይ ስላልገባኝ ነው። መጠየቅ ደግሞ ለማለት የፍቅር ጊዜ ሊያሳልፉ አይ ጥሩ ስትይ የትኛው ነው? የግድ ሩም ሲባል የግድ ሁሉ እንዴ ቢኒዬ ስንት ነገር አለ። ለምሳሌ መነጋገር አለ፣ በቀጣይ ህይወትክ ላይ መመካከር አለ። እንዴ አንድ ነገር ብቻማ አናስብም። ስልክ ሊቀበላት ነው ብሏል። ሲገቡ እያየህ ስልክ ሊቀበላት ነው በቃ ብሏል። እሺ እዛ ያው መታወቂያ አልያዘም ነበር ልጁ የቀጠሮ ቀን እና ሩም ፋይዳ ሊኖረው ይችላል። አየይዙን ከዛ ሩም ያስይዛቸው ሰውዬ መታወቂያ ምናምን ሲል መታወቂያ ሁለቱም አልያዙም፣ እሱም አልያዘም። ከዛ በቃ ሊመለሱ ሲሉ ሰውየው ባለ ፔንሲዮኑ በቃ ነው እሷ ያው ደንበኛችን ስለሆነች ደንበኛችን ለእሷ ስንል ያለ መታወቂያ
አበደ በይኝ። አይ በኋላ ነው የሚረዳው። ነገራችን ላይ መጀመሪያ አይረዳውም። በፍቅር ሰዓት ነው አሁን ያለው። ቢረዳም አይረዳም። ከዛ እኔ የምልሽ ምንድን ነበር ባለቤቱ ያለ ፔኒስ ሲሆኑ ቅድም ነው የሚላት ደንበኛችን አስቡት። እንደዚህ ነገር ቢያጋጥማችሁ በጣም ከባድ ነውና የፔንሲዮን ደንበኛቱ ቢያንስ ቀይሩ። ትምህርት አያድንህ፣ ሃይማኖትህ ብላሽ፣ ተጠባባቂ ነህ ሁልጊዜ ተመላሽ። አይንህ የለማኝ ነው የተንከራተተ፣ ነፍሴን አስይዛለሁ ሰው አትሆንም አንተ። ምን አረግን? ምን አርጎሽ ነው እንዴ? ምን አይነት ኤክስ ቢገጥማት ነው ሴትዮ? እውነት አንተ ይቅርታ ጠይቅ። ኧረ እንደዚህ ዋ ከባድ ሙሽሪት ሙሽራው እንኳን ደስ አላችሁ የቃልቢ ያናምላክ ተላላሱብን። ወይኔ የወደት ግን አገራችን ማለት ነው አስተዳደጓ ልክ አይደለም። አንዳንዶቹ በጣም ከፍ ብሎ አድጓል፣ አንዳንዶቹ ገና ናቸውና አሁን ለእነዚህ ሰዎች አሪፍ ነገር እንዳደረጉ ነው የሚታሰበውና አይሆፕ ልጃቸው አድጎ ይሄን ቪዲዮ ያዩ። ህዝቤን የሚገለው ፖለቲካ ወይ ዘረኝነት ምናምን አይደለም። ምንድነው ታውቃላችሁ? የኤአይ ሙዚቃ የካፕሪ ሙዚቃዎች መድኃኒዓለም እንዴ! እኔ የሚገርም እግዚአብሔር ተመችቷችሁ፣ ሰው ግን ተመችቶት ነው የሚሰማው። ለምንድን ነው የሀበሻ ለምን ለቁ እግዚአብሔር ትላልቅ ሰዎች ቁጭ ብሎ እሱን ነው የሚሰሙት አሉ። ምን ይሄ ነው? እኔ ይሄ ኤአይ ነው። አሁን ይሄ 1.5 ሚሊዮን ቪው አለው። 1.5 ሚሊዮን ለኤአይ ቅንብር ሙዚቃ። ኧረ እግዚአብሔር ግን ሰው የምር ተመችቶት ቁጭ ብሎ ይሰማል። ላሽ ውሬ ልላሽ እንደዚህ በቃ የሆነ ስነ ጥበብ ፈጠራ ምናምን የሚያስፈልጋቸው ነገሮች ኤአይ መቼም እንትን ሊል አይችልም፣ ሊተካ ይችላል። ውሬ ልላሽ። ኧረ በጣም የሚደብሩ አሁን ይህ ዘፈን ተብሎ የምሩን የተናደደው ግን አንዳንዱ ሰው አያውቅም። ኤአይ እኛ ራሱ እየተሸወደን ነው። ወጣት ሆነን ኤአይ እንደሆነ ስንት ነገር ያስረዳናቸው ሰዎች የራሳችንም እየተሸወደን ነውና አሁን ኤአይ ትንሽ ከበድ ብሏል። በሙዚቃው ደግሞ ያስታውቃል። ሙዚቃው ቃል አወጣጡ ራሱ ያስታውቃል። ጭምልቅ ነው የሚለውና አንዳንድ ሰዎች በቃ ዝም ብለው ሊያዳምጡ ይችላሉ። ስራ ላይ ሆነው ዝም ብለው ከፍቶት ሊሰሙ ሰዎች አሉና ይሁን እንግዲህ ምንም ማድረግ ይቻላል። በመጨረሻም ሴቶቹ አሸንፈዋል። በህዝብ መዋኛ ገንዳ ሴቶች ያለጡት ማስያዣ መዋኘት እንዲችሉ ተፈቅዶላቸዋል። የሆነው በጀርመን ነው። በጀርመን ለወራት ክርክር ላይ የነበረው ጉዳይ አሁን መፍትሄ አግኝቷል። ሴቶች ያለጡት ማስያዣ በህዝብ መዋኛ ገንዳ መዋኘት እንዲችሉ ፍርድ ቤት ወስኖላቸዋል። ሴቶቹ ክሱን ሲጀምሩት እኛ ከወንዶች በታች ተደርገናል፣ ወንዶች ለደረታቸው ምንም አይነት መሸፈኛ ሳያደርጉ እየዋኙ እኛ ስለምን እንከለከላለን በማለት ነበር ክሱን የመሰረቱት። ሆኖም ግን በመጨረሻ ላይ አሸናፊ ሆነው አሁን ያለጡት ማስያዣ በህዝብ መዋኛ ገንዳ ላይ ሴቶቹ እኩል እንደ ወንዶች እንዲዋኙ ነው የተፈቀደላቸውም። እናንተ ይህንን እንዴት አያችሁት? በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ አመሰግናለሁ። ማለት ይህም እንደ እኩልነት ነው የሚታየው ነገር። ፌሚኒስቶች እንደዚህ ናቸው። የኛ ሀገር ፌሚኒስቶች አይሆፕ እንደዚህ ነገር እንዳታመጡብን። እኛ ደስተኛ ልንሆን እንችላለን፣ ግን ሴቶች ይጎዳሉ። ረፍረፉና ይሄ ፌሚኒስት ስራ እኮ ነው። አሁን እንዴት ነው ራቁታችንን ጀርመን ለመሄድ ምንድን ነው የሚያስፈልገው? እንኳን ደስ አለሽ፣ ደሞዝ ተጨምሮልኛል። ስንት እንደተጨመረልኝ ታውቂያለሽ? 40 ብር። እኔ ጌታ ምስጋና ይግባ። ወይኔ ማቢ ረሰኛው ጊዮርጊስ ምስጋናችሁ የእናንተ ምስጋና ይግባ። በቃ ዞር በል። ምስጋናው ያንተ ነው። ምስጋና ለምን ራት የምትይው? ምስጋና ይግባ። ለሰው አይደለም፣ እኔ ለእግዚአብሔር ነው። እሺ ልብስሽን ልበሽ። እግዚአብሔር የበለጠ 40 ብር ቀላል ነው እንዴ? ቅልጥፍ ያረክ ኑሮህን አሻሽል። በቃ ሀብት መጣ እኮ በቃ። ወይኔ ማዘር አይዞት። እንግዲህ ምንም ማድረግ አይቻልም። እኚህ ሴትዮ የነኩ ቀን ነው ግን ልክ የማይመጣው የነኩ ቀን እንዲሁ 40 ብር አንድ ታክሲ መክፈያ መሆኑን አላወቁ። አንድ ቀን ግን ከቤት የወጡ ቀን ልክ አይመጣም። ሁሉንም ወንዶች
ግንኙነት ላይ አንበሳ እንዲሆኑ የሚያደርግ አንድ ሚስጥር ልንገራችሁ። እሺ ልምምድ ተለማመዱ። በሳምንት 3-4 ግንኙነት በማድረግ ተለማመዱ። ከአንድ ዙር በላይ ግንኙነት በማድረግ ተለማመዱ። ስለ ግንኙነት በማውራት ተለማመዱ። ፍላጎታችሁን የመግለጽ አይነት ነገሮችን ተለማመዱ። ባለቤቴ እንዴት ነው ማስደሰት ያለብኝ የሚባለው ነገር ተለማመዱ። ከምንም ነገር በላይ ደግሞ የተለያዩ ፖዚሽኖችን ግንኙነት ማድረግ ተለማመዱ። ከባለቤታችሁ ጋር የተለያዩ ነገሮችን መሞከር፣ አዳዲስ ነገሮችን መሞከር። በፊት የተደረገ ነገር ዛሬ ሊሰራች ስለሚችል አዳዲስ ነገር መሞከር ነውር አይደለም። በገዛ መኝታ ቤታችሁ ማንም ሊያሳቅቃችሁ አይገባም። ልምምድ በራሱ ማለት ነው 60% 70% የሚሆኑትን ስንፈተ ወሲቦች አውጥቶ ይጥላል። ቢካዝ ወንዶችን ኤክስፒሪየንስ ይሰጣቸዋል፣ ጉብዝና ይሰጣቸዋል፣ ድፍረት ይሰጣቸዋል። ግን በተደጋጋሚ ግንኙነት እያደረጋችሁ ቶሎ የምትጨርሱ ከሆነ ሁሌ ወይም ብልታችሁ ቶሎ የሚልፈሰፈስ ከሆነ የዛኔ ከልምምድ ጋር ነገር ሳይሆን ትንሽ የሆነች አካላዊ የሆኑ ነገሮች ሊኖሩ ስለሚችሉ መታችሁ እንደ አግባብነቱ ምርመራ አድርገንላችሁ ሕክምና ልናስጀምራችሁ ይችላል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። እንደ እግር ኳስ ተጫዋች ተለማመዱ ተብላችኋል። በሳምንት አራዲ ያቺ ብሮድሽ ነው አልትገያት ነው እንዴ? ሲታርጥሽ እንዴ? አታስቢላትም ለሷ? እሱ ገና ነገራ ይችላል አይችልም በሚል እሷ መሰቀየት አለባት። በሳምንት አራዲ ተለማመዱ። ይመችሻች። የሌላ ሀገር ፋይተሮች ፌስ ኦፍ ሲያደርጉ Only know you've been high when you're feeling low. Only hate the road when you're missing home. Only know you love her when you let her go. Staring at the ceiling in the dark, same old empty feeling in your heart. This love comes slow and it goes so fast. Will you see her when you fall asleep? And never to touch and never to keep, 'cause you loved her too much and you dive too deep. Where you only need the light when የኛ ሀገሮች እኛ ሀገር እኮ ሲጀመር ለመደባደብ ነው ይሄ ፋይት ራሱ የተዘጋጀው። ለስፖርት እኮ አይደለ። ስፖርት እኮ እውቅና ያገኘው በሁለት የሚጣሉ ሰዎች ምክንያት በቃ ነው ተደባደቡ ተብሎ ነው። እና በስርዓት እንዴት ፌስ ኦፍ ያደርጋሉ? በጊዜ ሂደት ይለመዳል፣ ፍቅሩም ይመጣል እናያለን። ግን ቢያንስ ከጨዋታው በኋላ ፍቅር እንደሚኖራቸው በጆኒና በንቃተ ህሊና አይተናል። አሎ እዚህ ጋር አንድ ሀሳብ ወደ ጥልቁ ወርደህ ታውቃለህ? ቢኤል እንግዲህ ሰይዶ ላይ ባይሆን አስቴት ሰጥቶ እየወረዱበት ነው። ያ ቢኤል አይን ቀልድ ግን አያበቃም። ተው እንደ ታላቅ እህት ምክር በሰጠችኝ የምትዩ ልታማክርኝ የምትፈልጊው ሀሳብ አለሽ ወይ? ካለሽስ ምንድን ነው? ይሁን አንዳንድ የምትናገሪው ነገር አለ፣ የምትይዡ ነገር አለ፣ ለህዝብ ደግሞ የምታደርሺው ነገር አለ። ያውን በጣም አልዋሽም፣ ተጨንቄ አውቃለሁ እኮ ግን ደግሞ እንደዚህ ብዬ ማውራት እስኪ ከብደኝ ድረስ ያያስኩት ነገር አለ። ገባሽ? ብቻሽን የምትይዡ ነገር አለ ባጭሩ። እና ከባድ ነው፣ በጣም ከባድ ነው። ባልፈምስ ያልኩበት ታይማል የሆነ ምን አገባኝ የሆነ ነገሮች እንዴ የምሬን ነው የምልሽ። አሁን እኔ ብቻዬን ነው የመጣሁት እዚህ ድረስ። አሁን የደረስኩበትን ነገር ታውቂያለሽ። እና ትረስት ኢሹ አለብኝ። ሰው አታምኝ፣ በጣም ትረስት ኢሹ አለብኝ እና ተጎድቻለሁ። እና በቃ ጸሎት ቤት አለችኝ፣ ገብቼ ነገር አደርገዋለሁ ለገብርኤልዬ እመታምኘው ጠረቅ ተኝት እንደዚህ አፍሽ ጠዋት ነቄት ባድስ ሙድ የለኝም ጓደኛ ተጠቅቻለሁ። ያው ብር ቢዝነስ እስከመስራት ድረስ ለግ እንዴት ነው ባንቺ ሚስጥር ሰው ቢዝነስ የሚሰራው ማለት በጣም ነው የሚያስጠላው። ክርስቶስን የራስሽ ጓደኛ የራስሽ ብለሽ ያመንሽው ሰው ላይክ ወሬ አመላልሶ ምናምን ባንቺ እንትን ሲልብሽ ምን ይሰማሻል? በጣም ይጎዳል፣ ይሰባብራል። እሺ ማን ለማን ላውራው? ገባሽ? እንደዚህ አይነት ሲቹዌሽን ላይ ነኝ የደረስኩትና በቃ ብቸኝነቴን መርጫለሁ። አንቺ ግን በተቃራኒ ምን አይነት ጓደኛ ነሽ? በጣም ምን አይነት ጓደኛ? እኔ ወሬ አልወድም፣
ተግባር ነው የምወደው። የኔ ቆንጆ ጓደኛዬ ፍቅረኛዬ ምን አልልም። እንደዚህ በተግባር ምን ያስደስተዋል፣ ዛሬ ለጓደኛዬ ምን ይዤላት ደስ ይላታል። ይሄን ነው ማይንዴ ላይ ማስበው። ይሄ ወሬ ማስመሰል አልችልም። እንኳን ቀረብሽ። ያ ስልክ መግዛት ካለብኝ ለጓደኛዬ እገዛላታለሁ ደስ ብሎኝ። ምን ችግር አለው? ገንዘብ አይደል? እሷን ካስደሰታት ይዣት እወጣለሁኝ። ዛሬ ደብሮሻል፣ በቃ እንደዚህ አይነት ጓደኛ ነኝ። ሰው ራስሽን ጥግ ድረስ ነው የሚሄደው። ያ ስወድ እንደዛ ነኝ። እኔ በተቃራኒው አይደረግልኝም። አይ ዶንት ኖ ዋይ። ግን አንዳንዴ በቃ እግዚአብሔር ካለልኝ ደግሞ በቂ ነው። ጃኒ የሆነ ፌመስ ቪዲዮ ነበራት። አንድ ሰው ይመጣልኛል ለኔም አንድ ቀን እና ስትል ከዛ ከአዶናይ ጋር የነበራቸው ግንኙነት ደግሞ በቃ አሪፍ ሆኖ ነበር። ያው ሁሉም ፍቅር ግንኙነት አይሰምርም ምናምን፣ ነገር ግን ጓደኛ አይታወቅም። የሆነ ሳለ ጓደኛ ታገኛለሽ ብዬ አስባለሁ። እና ማንም በብቸኝነት ቢቀር የለም። ብቻ ጋር ዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ግን ይመቻችሁ። ቻው።